ነገህ ተሰርቋል። የተሰረቀው በጠላቶች አይደለም፣ በድህነት አይደለም፣ በሚያዘናጉ ጊዜያዊ ደስታ በሚሰጡ ነገሮች ነው። ከዛ ግን የረጅም ጊዜ ጸጸት የሚያመጣ ተግባር ሁሉ መጀመሪያ ትኩረትህን ይሰርቃል፣ ከዛ ያዘናጋሃል፣ ወዲያው አይገልህም፣ ቀስ እያለ ያደክመሃል። ለሥራ፣ ለትምህርት፣ ለህይወት ያለህን ዲስፕሊን፣ ጥንካሬ ቅርጥፍ አድርጎ ይበለዋል። አቅምህን ይቀማሃል። ጥሩ ስሜት እንዲሰማህ እያደረገ ሁሉም ነገር ያሳጣሃል። የምትነቃው ህልም ሲቀበር ነው። ሌሎች ሲያድጉ አንተ ተመልካች ትሆናለህ። በህይወትህ ዲስፕሊን አይኖርህም። አደርጋለሁ ያልከውን አታደርግም። ስንፍና ይቆጣጠርሃል። ብዙ ጎል፣ ብዙ ዓላማ ቢኖርህም አንዱንም እንደማታሳካው ይሰማሃል። 40 ላይ ስትባንን በቁጭት 20ና 30ዎቹ ላይ ምን ስሰራ ነበር ትላለህ። አንድ መራራ ሀቅ ልንገርህ፣ ድህነት ከሰበረው ህልም በላይ ትኩረት ማጣት፣ መዘናጋት የሰበረው ህልም ይበልጣል። ሱስ የሚያስይዙ አደልት ኮንቴንቶችን ላለማየት ሞክር። ጓደኛ አታብዛ። የማይጠቅሙ ሴቶችን፣ ግንኙነቶችን ሁሉ ከህይወት ቁረጣቸው። ጨካኝ መሆን አለብህ።